አላሁ ረቡል ዒዛን እያናገረ ነው። ሙሳ ዓለይሂ ሰላም ድንጋጤ አለ። ጌታዬን እያናገርኩ ነው። አላህዬ ሱብሓነሁ ወተዓላ ደግሞ ሲያረጋጋ ሙፈሲሮቹ እንደዛ ነው ያሉት። ወማ ቲልከ ቢየሚኒከ ያ ሙሳ። ወማ ቲልከ ማለት ኦልሬዲ ይኸውላችሁ አላሁ ረቡል ዒዛ በእጁ የያዘውን ነገር ያውቃል። በቀኝህ ያስካት ነገር ያስካት ነው ያለው ሱብሓነሁ ወተዓላ። ወማ ቲልከ ቢየሚኒከ ያ ሙሳ። አላሁ ረቡል ዒዛ ጥያቄውን ሲጠይቅ እንዳወቀው ነግሮት ነው የተጠየቀው ሱብሓነሁ ወተዓላ። ወማ ቲልከ ቢየሚኒከ ያ ሙሳ ቃለ አለ ሂየ ዓሳያ። እሷ ናት እሷ ምን ናት? ዓሳያ ያስኳት ብትሬ ዓሳያ አተወከኡ ዓለይሃ። አተወከኡ ማለት ምንድን ነው? ሊን ማረግባት። አሁን እንደዚህ ዱላ ይዘው ዱላቸው ላይ እንደዚህ ሊን ያደርጋሉ አይደል? አተወከኡ ዓለይሃ ወአሁሹ ቢሃ ዓላ ገነሚ። ከእንደገና ደግሞ ለፍየሎቼ ቅጠልን ማራግፍበት እነሱ መሰበስብበት። ወአሁሹ ቢሃ ዓላ ገነሚ። ከዛ አላቆመም። አላሁ ረቡል ዒዛ አንድ ጥያቄ ነው የጠየቀው። ምንድን ነው ያለው? ወማ ቲልከ ቢየሚኒከ ያ ሙሳ። ምንድን ናት እጅህ ላይ ያለችው? ቀኝ እጅህ ላይ ያለችው ሙሳ ዓለይሂ ሰላም ሎንግ ማድረግ ፈልጓል ኮንቨርሴሽኑን ከጌታው ጋር ሱብሓነሁ ወተዓላ። አንድ መልስ መስጠት ይችል ነበረ። ሂየ ዓሳያ አተወከኡ ዓለይሃ ወአሁሹ ቢሃ ዓላ ገነሚ። ከእንደገና ደግሞ ለፍየሎቼ ቅጠልን ማራግፍባት እነሱንም የምሰበስብባት። ከእንደገና ደግሞ እንደዛ ካለ በኋላ ይኸውላችሁ ወአሁሹ ቢሃ ዓላ ገነሚ ዓላ ገነሚ ወሊየ ፊሃ። ከእንደገና ደግሞ ለእኔ አላት ፊሃ መአሪቡ ኡኽራ፣ ተጨማሪ ሌሎች ስራዎችንም ደግሞ በዚህች እሰራለሁ። አላሁ ረቡል ዒዛን ማሊከል ሙልክን እያነገረ መአሪቡ ኡኽራ። አላሁ ረቡል ዒዛ ምን አለው ሱብሓነሁ ወተዓላ? አልቂሃ ያ ሙሳ። አልቂሃ ቢለው እኮ በቃ ሙሳ ዓለይሂ ሰላምን እያናገረ ነው አይደል? ያ ሙሳ የሚለውን ጨመረ አላሁ ረቡል ዒዛ። ይኸው ሑብ ሱብሓነሁ ወተዓላ ረቡል ዒዛ ጀለ ጀላሉሁ። ልጆቻችሁን ስታናግሩ ለምሳሌ ልንገራችሁ፣ ልጆቻችሁን ስታናግሩ ስሙን ጠርታችሁ ማለት ነው። ዛሬ ምንድን ነው ያደረገው ስትሉና እንዴት ነበረ ውሎህ ብላችሁ ደግሞ ስሙን መጨረሻ ላይ ስትጠሩት አንድ ነው አንድ አይደለም። አላህዬ ሱብሓነሁ ወተዓላ አልቂሃ ያ ሙሳ ደገመው ስሙን። ጣላት ሙሳ። አልቂሃ ማለት ድሮፕ ሲደረግ ነው። አልቂሃ ያ ሙሳ እንግዲህ የሚጥላት ጎኑ ላይ ነው። እዛው ከጎኑ እኮ ነው ውድቅ የምትለው አይደል? አልቂሃ ያ ሙሳ ፈአልቃሃ ለቀቃት። ፈኢዛ ሂየ ሐየቱን ተስዓ። ሐይ ማለት ምን እንደሆነ ታውቃላችሁ? አታክ የምታረግ ማለት ነው። ሐየቱን ተስዓ ምኗ ያቺ ተቀየረች ወደ እባብ ተቀየረችና ይሄ እንትናቸውን ያወጡት የሉም ይሄ የሚናደፉት ያወጡት ልክ እንደዛ ሆነ አስፈሪ ሆና ተቀየረች። ፈኢዛ ሂየ ሐየቱን ተስዓ። ሱብሓነላህ አላሁ ረቡል ዒዛ እንዴት አድርጎ እንደሚነግረን ማለት ነው። ረቡል ዒዛ ጀለ ጀላሉ ተስዓ። በዛ ሰዓት ድንጋጤ አለ። አሁን መጀመሪያ ተረጋግቶ ነበረ፣ ወደ መረጋጋት ገብቶ ነበረ። በእጅህ ምንድን ነው ያለው ብሎ አላሁ ረቡል ዒዛ ጠይቆት በዛ ተረጋግቶ ነበረ። ከዛ ደግሞ ጣላት አለው ሱብሓነሁ ወተዓላ። በእጅህ ያዝከው ምንድን ነው አለው። አሁን ያንን አቁሙ። በእጅህ ያዝከው ምንድን ነው? ያዝኩት ይሄንን ነው ብሎ ኤክስፕሌን አደረገ። ጣላት አለው። ጣለው ሲጥለው ፈኢዛ ሂየ ሐይ እባብ ሆነች። ተስዓ እንዲህ ተናዳፊ ሆነች ማለት ነው። እንትኗን ያወጣች ማለት ነው። ሐየቱን ተስዓ ቃለ አለ ኹዝሃ ያዛት ወላ ተኻፍ እንዳትፈራ። እንደዛ ስትሆን ፍርሃት አለ። እባብ ጎን እንግዲህ ዛሬ አሁን እንኳን አይደለም እባብ እንደዚህ ኮብራ የተቀየረ እባብ ከጎናችሁ ቢሉት ያዛት ቢባል ማን ነው የሚይዘው? ልትገለኝ ነው እንዴ ነው የሚለው። ሐየቱን ተስዓ ተናዳፊ የሆነች ሊሆነችው ሐየቱን ተስዓ ቃለ አላሁ ረቡል ዒዛ ኹዝሃ ያዛታል ወላ ተኻፍ እንዳትፈራ ሰኑዒዱሃ እንመልሳታለን ሲረተሃ ልኡላ የመጀመሪያ የነበረችበትን ሁኔታ እንመልስልሃለን። ልክ ሲይዛት ማለት ነው። ሲይዛት ልክ እጁን አስጠግቶ ሲይዛት እንደነበረችው ወደ ምን ወደ እንጨት ማለት ነው። ሰኑዒዱሃ ሲረተሃ ልኡላ ወድሙም የደከ ኢላ ጀናሒክ እጅህን ደግሞ ኪስ ውስጥ። አሁን ይሄንን ካለው በኋላ ደግሞ እጅህን ደግሞ ኪስ ውስጥ ክተታል አላህ ሱብሓነሁ ወተዓላ። ተኽሩጅ ስታወጣት በይዷ
ይውላችሁ አላሁ ረቡል ዒዛ ከአደብ ነው የጀመረው። ፈኽላዕና ዓለይከ አላቸው፣ ጫማህን አውልቅ አላቸው። ሱብሓነላህ ረቡል ዒዛ በምን ጀመረ? ረቡል ዒዛ በአደብ። እሺ አላሁ ረቡል ዒዛ ምን አለ? አስተግፊሩከ ወአቱቡ ኢለይክ አስተግፊሩከ ወአቱቡ ኢለይክ ረቢ አስተግፊሩከ ወአቱቡ ኢለይክ። እሺ ኹዝሃ ያዛት ወላ ተኻፍ እንዳትፈራ፣ ሰኑዒዱሃ እንመልሳታለን፣ ሲረተሃል ኡላ የመጀመሪያውን የነበረችውን ልክ እንደነበረችው እንመልስልሃለን። ሲረተሃል ኡላ ወድሙም የደከ ኢላ ጀናሒከ። አሁን ጀናሕ ሲባል ታውቃላችሁ አይደል? አሁን ጀናሕ ይሄ ኮት እንትን አለ አይደል? እዛ ውስጥ ክተት አላቸው ረሱልና ነቢላሂ ሙሳ ዓለይሂ ሰላም። ተኽሩጅ ስታወጣት ተኽሩጅ በይዷአም ነጭ ይሆናል፣ ላይት የተሞላበት ማለት ነው። በይዷአም ሚን ገይሪ ሱእ ያለምንም ችግር ማለት ታማህ አይደለም ወይ ደግሞ የሆነ ነገር ደርሶብህ አይደለም ነው። አላሁ ረቡል ዒዛ እንደ ተአምር ስላረገላቸው ማለት ነው። አያችሁ ስታወጣ ማለት ነው በይዷአም። እሺ ሚን ገይሪ ሱእ በተደጋጋሚ ስለተጻፈ ነው። ሚን ገይሪ ሱኢን ከዛ ምን አለ ሱብሓነሁ ወተዓላ ሚን ገይሪ ሱኢን በኋላ ካለ በኋላ አየተን ኡኽራ ይሄ ደግሞ ሌላ ተአምር ነው አለ። የመጀመሪያው እንሰጠው እንጨቷን አይደለም እንጨቷን ሰጠው። ይሄኛው ደግሞ ሁለተኛ ሌላ ተአምር ነው አለ። ሊኑሪየከ ልናሳይህ ሚን አያቲናል ኩብራ ከተአምራቶቻችን መሀል ትልቁን ሚን አያቲናል ኩብራ። አላሁ ረቡል ዒዛ ብዙ ትልልቅ ተአምራቶች አሉት። ከዛ ውስጥ አንዱን ሱብሓነሁ ወተዓላ ሚን አያቲናል ኩብራ። እሺ ከዛ ምን አለ ሱብሓነሁ ወተዓላ እዝሀብ አሁን ይሄንን የሰጠውህ እንትኑ ብትሩ ወደ እባብ እንዲቀየር ሲጥለው ይቀየራል፣ ሲይዘው ደግሞ ወደ ነበረበት ይመለሳል። ዝም ብሎ ደግሞ እባብ አይደለም ነው ይሄ አታክ የሚያደርግ እባብ አይነት ኦኬ ሐየቱን ተስዓ። ከእንደገና ደግሞ እጁን ደግሞ ሲያወጣው ነጭ ለሚያዩ ሰዎች በሙሉ ብርሃን የተሞላበት ነጭ እንዲሆን ሁለት ተአምር ሊኑሪየከ ሚን አያቲናል ኩብራ። ከዛ አላሁ ረቡል ዒዛ ምን አለ? እዝሀብ ሂድ ከአላሁ ረቡል ዒዛ ጋር ከሰማይ ከምድር ባለቤት ጋር ሱብሓነሁ ወተዓላ ጋር ምርጥ የሆነ ንግግር ተነጋግሮ ማን ጋር ሊሄድ ነው? አነ ረቡኩም ልአዕላ ያለ መናጢ ጋር፣ አመፀኛ ጋር፣ በዳይ ጋር ምን አይነት ኮንቨርሴሽን ሊኖረው ነው ከፈርዖን ጋር?